ማንቸስተር ዩናይትድ ሰንደርላንድን 2-0 በሆነ ውጤት ማሸነፍ ችሏል። ይህንንም ድል ተከትሎ ዩናይትድ ከነበረበት የ14ኛ ደረጃ ወደ 8ኛ አይ ቲንክ አሁን ቼልሲዎች መምራታቸውን ተከትሎ ሊቨርፑልን የሚያሸንፉ ከሆነ ወደ 9ኛ ደረጃ ከፍ ብሏል። ነገር ግን ስቲል ከመሪው አርሰናል ጋር ያለን የነጥብ ልዩነት 6 ብቻ ነው። ይህም ማለት ማንቸስተር ዩናይትድ በዚሁ የሚቀጥል ከሆነ እውነት የዋንጫ ፉክክር ውስጥ እጁን ያስገባል ማለት ነው። ምረው መዘባርቀው ካም ዳውን ማለታችሁ አይቀርም። እንደዚህ የምታስቡ ሰዎችም ካላችሁ ካም ዳውን። እርግጥ ነው አሸንፈናል። ነገር ግን ያሸነፍነው ከሻምፒዮንሺፕ ዘንድሮ ፕሮሞት የተደረገውን ሰንደርላንድን ነው። ማንቸስተር ዩናይትድ አይ ቲንክ ካለፉት 24 ፕሮሞት ከተደረጉ ቡድኖች ጋር ያደረጋቸውን 24 ጨዋታዎች አልተሸነፈም። አይ ቲንክ 21ዱን አሸንፏል፣ 3ቱን አቻ ወጥቷል። ምንም እንኳን የሰንደርላንድ በዚህ ሲዝን እንደ ፕሮሞት እንደተደረጉ ቡድኖች አይደለም ፐርፎርም እያደረገ ያለው። አይ ቲንክ ከመጫወታችን በፊት በደረጃ ሰንጠረዡ የነበረበት ቦታ 6ኛ ነው። በዚህ ሲዝን ደፍኒትሊ ከማንቸስተር ዩናይትድ የተሻሉ ቡድን ሆነው ነው ይህንን ፕሪሚየር ሊግ የጀመሩት። ይህንን ጨዋታ ማሸነፋችን ኦፍኮርስ ሊያስደስተን እንዲሁም ደግሞ ፖዚቲቭ ነገሮችን እንድናወራ ሊያረገን ይገባል። ነገር ግን ያህም ቢሆን ኦቨር ኤክሳይትድ በመሆን አንሪሊስቲክ የሆኑ ኤክስፔክቴሽኖችን ቡድኑ ላይ እንዲሁም ደግሞ ሩበን አሞሪም ላይ ማድረግ የለብንም ብዬ አስባለሁ። ስቲል ይህንን ጨዋታ ብናሸንፍም እዚህ ቡድን ላይ እንዲሁም ደግሞ እዚህ አሰልጣኝ ላይ ተከታታይ 2 ጨዋታዎችን ኢቨን የማሸነፍ አቅም አላቸው ብዬ ስለማላስብ እረጋጋለሁ። ነገር ግን በዚህ ጨዋታ ላይ ብዙዎቻችን ጨዋታው ከመጀመሩ በፊት ነበረ በጣም ደስተኛ የሆነው። በተለይም ባለፉት 2 እና 3 የማንቸስተር ዩናይትድ ጨዋታዎች ላይ ሩበን አሞሪም በስታርቲንግ ላይን አፕ ላይ የሚያሰልፋቸው ተጫዋቾች ምን ያክል ኮንሰርን ሲያደርጉን እንደነበሩ አይተናል። በተለይም ደግሞ በበረኛ በኩል በዚህ ጨዋታ ላይ ሰኒ ለማንስ መጀመሩ ምን ያክል ባለፉት 2 እና 3 በተለይም ዩናይትድ በብሬንፈርድ በሲቲ ጨዋታ ላይ እንደዚህ አይነት ሃይ ክሌም ኳሶችን እየወጣ የሚቀልብ ኳስ እንደዚህ አይነት ፖቴንሻል ብቻ ሳይሆን አሁን ላይ የማንቸስተር ዩናይትድ የስታርቲንግ ላይን አፕ ላይ መግባት ያለበት በረኛን ሚስ እንዳረግን ያየንበት ጨዋታ ነው። ሰኒ ለማንስ በዚህ ጨዋታ ላይ ጨዋታው መጀመሩ ትክክለኛ ውሳኔ ነበረ። ስለ ፐርፎርማንሱ ዲቴልስ እናወራለን አንዳንድ ቁጥሮችን አያይዘን። ነገር ግን በሩበን አሞሪም የስታርቲንግ ላይን አፕ ላይ ከሰኒ ለማንስ በተጨማሪ ሃሪ ማጓየር በዚህ ጨዋታ ላይ ቤንች ሆኖ ዮሮ መጀመሩ ትክክል ነው። አይ ቲንክ ብዙዎቻችን እንስማማለን። ኢቭን ተቀይሮ ሲወጣ ጎል እንዳስቆጠርን ሰለብሬት ሳደርግ ነበረ። በግራ በኩል ላይ ከዶጉ ቀድሞ ዳሎት መጀመሩ ነበረ በተወሰነ መልኩ ቅሬታ ሊሆን የሚችለው በብዙዎቻችን ዘንድ። ከዛ ባለፈ ብዙዎቻችን ኤክስፔክት ያደረግነው አይመስለኝም። እኔም ቢሆን ኤክስፔክት አላደረኩትም። ሜሰን ማውንትን ከማቲያስ ኩኛ ቀድሞ ማስገባቱ ትንሽ ጋምብል ነበር። ነገር ግን በሚገባ ይህ ጋምብል ፍሬ አፍርቷል። አይ ቲንክ ሩበን አሞሪም ብዙዎቻችን በሲስተሙ እንዲሁም ደግሞ በፕሬስ ኮንፈረንስ ላይ በሚሰጣቸው በጣም የወረዱና ተመሳሳይ የሆኑ መልሶች ሁላችንም ተሰላችተን ነበረ። በተለይም ደግሞ በተጫዋቾች ምርጫ ላይ በዚህ ጨዋታ ላይ ቀደም ብዬ እንዳሳያቸው ያረጋቸው ውሳኔዎችና የተጫዋቾች ቅያሬ ፍሬ አፍርተዋል። በነገራችን ላይ ሩበን አሞሪም እንግዲህ በማንቸስተር ዩናይትድ አሰልጣኝነት ዛሬ 50ኛ ጨዋታው ነው። እንደምታዩት 20 ድሎችን አድርጓል። ምንም እንኳን በፕሪሚየር ሊግ ይህ ድል አናሳ ቢሆንም አይ ቲንክ ከሰር አሌክስ ፈርጉሰን ቀጥሎ በ50ኛ ጨዋታቸው ዊን ማድረግ ከቻሉ አሰልጣኞች መካከል የመጀመሪያ ሆነዋል። ይህንን በ50ኛ የማንቸስተር ዩናይትድ አሰልጣኝነታቸው ጨዋታዎችን የማሸነፍ እድል እነ ጆዜ ሞሪኖ እነ ኤሪክ ተን ሃግ ሶልሻየር አልገጠማቸውም። ነገር ግን ሩበን አሞሪም እንደ ሰር አሌክስ ፈርጉሰን ሁላ ይህንን 50ኛ ጨዋታውን ማሸነፍ ችሏል። ይህንንም ጨዋታ እንዲያሸንፍ እንግዲህ ቀደም ብዬ እንደጠቀስኩት የስታርቲንግ ላይንአፕ ሴሌክሽኖቹ ምርጥ ነበሩ። በአብዛኛው ብዙዎቻችንን ሰርፕራይዝ ያደረገው የሜሰን ማውንት ይህንን ጨዋታ መጀመር ነበረ። በተለይም ደግሞ ማቲያስ ኩኛ ከጉዳቱ አገግሞ
ያለፈውን የብሬንትፎርድ ጨዋታ መጀመሩን ተከትሎ በዚህም ጨዋታ ላይ ጨዋታ ይጀምራል ብዬ አስቤ ነበር። ነገር ግን ሜሰን ማውንት ጀምሮ የሚገርም እንቅስቃሴ እንዲሁም ደግሞ የሚገርም ጎል አስቆጥሯል። አይ ቲንክ የሜሰን ማውንትን ጎል ልዩ የሚያረጋት እንግዲህ እንደ ኦፕታ ስታት ከሆነ 18 የሚሆኑ ታቾችን አድርጎ ነበረ። እንግዲህ ማንቸስተር ዩናይትድ ብዙዎቻችን በቴንሃግ በሶልሻየር በቫን ሃልሰር ብዙ አሰልጣኞች ላይ ኢቭን ከድሎች በኋላ ወይንም ደግሞ ከጎሎች በኋላ ስንጠይቅ የነበረ እውነት ጎሉ የተቆጠረው አትራክቲቭ በሆነ ፉትቦል ላይ የተመሰረተ ነው በማለት ነበረ። አይ ቲንክ ይቺ ጎል ጥሩ ፉትቦል እንዲሁም ደግሞ ጥሩ ሊንካ በተጫዋቾች መካከል ተደርጎ የተገኘች ጥሩ አሲስት በኤምቤሞ የተደረገችና ምገርም አጨራረስ ከሜሰን ማውንት ያየንባት ጎል ነበረች። አይ ቲንክ በአርሰናሉ ጨዋታ እንዲሁም ደግሞ በፉላሙ ጨዋታ ላይ መጀመር የቻለው ሜሰን ማውንት በእነዚህ በጀመረባቸው ጨዋታዎች ላይ አንድ ያስተዋልኩት ነገር ብዙ ጊዜ እሱ ጨዋታዎችን በሚጀምር ሰዓት ላይ ሚድፊልደር ላይ ኦቨርሎድ አንደረግም። በተለይም ወደ መሃል ድሮፕ እያደረገን ካሰሜሮን ብሩኖ ፈርናንዴዝን ስለሚያግዝ በዚህም ጨዋታ ላይ የነ ብሩኖ ፈርናንዴዝ እንዲሁም ደግሞ ካሰሜሮ በተደጋጋሚ በሰንደርላንድ ሚድፊልደሮች ኦቨርሎድ ሲደረጉና ኤክስፖዝ ሲደረጉ አላየውም። የአግሬሲቭነቱ አይደክም ባይነቱ እንዳለ ሆኖ አይ ቲንክ ሜሰን ማውንት እንደዚህ በየጨዋታው ባይሆንም አትሊስት በ3 በ4 ጨዋታ አንዴ ጎል ማስቆጠር እንዲሁም ደግሞ አሲስት ማድረግ የሚችል ከሆነ እውነት የከፈልንበትን 50 ሚሊዮን ፓውንድ እንድነሳ የሚያደርገን ነው። እንግዲህ ከሜሰን ማውንት በተጨማሪ በዚህ ጨዋታ ላይ ከጀመሩና ምርጥ ከነበሩ ተጫዋቾች መካከል ቀደም ብዬ እንደጠቀስኩት ሰኒ ለማንስ ነው። ምን ያክል በዚህ ሲዝን ብቻ ሳይሆን ኢቨን ላስት ሲዝን በነ ኦናና ስንቸገርበት የነበረው ነገር ክሮሶችን ከቦክሳቸው ወጥተው በረኞቻቸው አለመቅለባቸው እንዲሁም ደግሞ ተከላካዮች እነዚህን ክሮሶች ክሊር የማድረግ ችግራቸው ነበር። በዚህ ጨዋታ ላይ ምንም እንኳን ይሄን ያህል ብዙ ክሮሶችን ባናስተናግድም የተደረጉትን 2 ክሮሶች እንግዲህ በሃይ ክሌም በእነዚህ አይነት መልኩ ሰኒ ለማንስ ወጥቶ ሲቀልብ ነበረ። በስዊፐር አክሽን ከተከላካዮች ጀርባ እንደምናስታውሰው ማንቸስተር ዩናይትድ በማንቸስተር ሲቲ 3-0 ሲሸነፍና በሃሪ ማጓየር የኦፍሳይድ ተሪብል ዲሲዥን ኤርሊንግ ሃይላንድ ከጀርባው ሲሮጥ ባይንደር ከቦክስ ውስጥ አልወጣም ነበረ። ዛሬ በተደጋጋሚ ሰኒ ለማንስ ከቦክስ ውስጥ ወጥቶ ኳሶችን ክሊር ለማድረግ ሲሞክር ነበረ። ኢቨን በአንድ አጋጣሚ ፕሮባብሊ ዳኛው ለሰንደርላንዱ ተጫዋች የማይገባውን ቢጫ በሰጠበት አጋጣሚ ኢቨን ከቦክስ ውስጥ ወጥቶ ከብሩኖ ጋር ኳሱን ክሊር ለማድረግ ሲሞክር ነበርና እንደዚህ አይነት ቦክስ ውስጥ ታስረህ አለመቆየትን እንዲሁም ደግሞ የአየር ኳሶችን በሃይ ክሌም ሴቭ የማድረግ ነገር በሰኒ ለማንስ በዚህ ጨዋታ ላይ ያየነው መልካም ነገር ነው። እንደ ቡድን አይ ቲንክ የፈርስት ሃፍ ፐርፎርማንሳችን ድንቅ ነበረ። ብዙ የጎድሎችን ክሬት አድርገናል። በኳስ ቁጥጥርም ከሰከንድ ሃፍ የተሻለ ነበርን ማለት ይቻላል። እንግዲህ እንደምታዩት ይህ የፈርስት ሃፍ ፐርፎርማንሳችን ነው። 52% የኳስ ቁጥጥር ነበረን። 9 ሾቶችን አድርገናል። 5 ሾቶን ታርጌት አስቆጥረናል። ኢቨን በፈርስት ሃፍ ነው ሁለቱንም ጎሎች ያስቆጠር ነው። ሰከንድ ሃፍ ላይ በተወሰነ መልኩ ቀዝቀዝ ብለናል። በተለይም ሰከንድ ሃፍ ላይ እንደ ተጫዋቾች በጣም ያልጠበቅኩትን ነገር በአንዳንድ ተጫዋቾች አይቻለሁ ብዬ አስባለሁ። በተለይም ደግሞ ብራያን ምቤሞ ጥሩ ተጫዋች ነው። በተለይም ፈርስት ሃፍ ላይ በዚህ ጨዋታ ላይ ድንቅ ነበር። ደፍኒትሊ ከብሬንትፎርዱ 90 ደቂቃ የዚህ ጨዋታ የፈርስት ሃፍ ፐርፎርማንሱ የተሻለና ምርጥ ነበረ። ነገር ግን ሰከንድ ሃፍ ላይ በተደጋጋሚ አማድ ዲያሎ ኦቨርላፕ እያደረገ ኳሶችን ለሱ እየሰጠው አደገኛ ቦታዎች ላይ ራሱን እያስገኘ ብራያን ምቤሞ ለነ ቤንጃሚን ሴስኮ ሲያቀብላቸው ኳሶች ሊያቀብላቸው ሲሞክሩ የነበሩ ኳሶች ትክክል አልነበሩም። ራሱን ሾት ለማድረግ ሲሞክር ነበረ። ስቲል መጥፎ የሚባል አይደለም፣ ግን እነዚህ አይነት የፋይናል ተርድ ዲሲዥኖቹም ላስት ሲዝን በብሬንትፎርድ አለማየታችንን ተከትሎ አይ ቲንክ ከሱም ኤክስፔክት የምናደርገው ነገር ከዚህ የተሻለ እንደመሆኑ በተወሰነ መልኩ ዲስአፖይንትድ ሆኛለሁ። ከዛ ባለፈ አይ ቲንክ ቤንጃሚን ሴስኮ በ2 ተከታታይ ጨዋታዎች ላይ መጀመሩ እንዲሁም ደግሞ 2
ጎሎችን ማስቆጠር መቻሉ ሌላው በዚህ ጨዋታ ላይ እንደ ፖዚቲቭ ወይንም ደግሞ ደስ የሚያሰኝ ነገር ነው። ቀደም ብዬ እንዳልኩት በዚህ ጨዋታ ላይ አብዛኞቹ ተጫዋቾች ምርጥ ነበሩ ከዲያጎ ዳሎት እንዲሁም ደግሞ ከሉክ ሾው በስተቀር። በተለይም ደግሞ ዲያጎ ዳሎት ማንቸስተር ዩናይትድ ወይንም ደግሞ ለሩበን አሞሪም ሲስተም እንደ አማድ ያለ የግራ ዊንግ ባክ ያስፈልገዋል ብዬ አስባለሁ። በሩበን አሞሪም በስፖርቲንግ ሊዝበን አብዛኞቹ የጎል ክሬቲቪቲዎች ወይንም ደግሞ አሲስቶች፣ ክሮሶች እና የፋይናል ተርድ ፓሶች የሚደረጉት በዊንግ ባኮቹ ናቸው። አንፎርቹኔትሊ በቀኝ በኩል እንደ አማድ ያለ ምርጥ ተጫዋች በግራ በኩል የለንም። ዶጉም ሆነ ዲያጎ ዳሎት አይ ቲንክ ለሩበን አሞሪም ሲስተም ወይንም ደግሞ የፋይናል ተርድ ውጤታማነት ብቁ የሆኑ ተጫዋቾች አይደሉም አይ ቲንክ ከሱ በስተቀር። በዚህ ጨዋታ ላይ አማድ፣ ብራያን ምቤሞ፣ ኢቨን ሚድፊልደር ላይ ካሰሜሮ እና ብሩኖ ፈርናንዴዝ ድንቅ ነበሩ። የካሰሜሮ የፋይናል የመጨረሻዎቹ ደቂቃዎች ላይ ራሱን ቢጫ ካርድ እንዲያገኝ ያረገበት መንገድ ትንሽ ቢያስወቅሰውም በጨዋታ ላይ ግን አብዛኞቹ እንቅስቃሴዎች ምርጥ ነበሩ። ሌላው እንግዲህ አይ ቲንክ ሩበን አሞሪም እንደ ሳኔ ለማንሱላህ ይህንን ጨዋታ ያስጀመረው ዮሮ ተቀይሮ እስኪወጣ ድረስ የሚገርም እንቅስቃሴ አድርጓል። ሩበን አሞሪም በፍጹም ዮሮ ካልተጎዳ በስተቀር በሃሪ ማጓየርን በሱ ቦታ ላይ ማስገባት ወይንም ደግሞ ድልትን እሱ ቦታ ላይ አስገብቶ ድልትን የቀኝ መስመር ተጫዋች ማድረግ የለበትም ብዬ አስባለሁ። የሊቨርፑልን ጨዋታ ጎን ለጎን እያየውን ይህንን ቪዲዮ የሚሰራ ሌላው በዚህ ጨዋታ ላይ ከሩበን አሞሪም ትንሽ ሰርፕራይዝ ያደረገኝ እንግዲህ ባለፉት 49 ጨዋታዎች ላይ ሩበን አሞሪም 48 ሴንተር ባኮችን ቀይሮ አስገብቷል የሚል ነገር አይቼ ነበርና በዚህም ጨዋታ ላይ በመጨረሻዎቹ ደቂቃዎች ላይ ዮሮን አስወጥቶ ሃሪ ማጓየርን አስገብቶ ድልትን የቀኝ መስመር ተከላካይ አድርጎ ሃሪ ማጓየርን የመሃል ተከላካይ በማድረግ ጨዋታውን ስንጨርስ አይ ቲንክ የመጨረሻዎቹ 5 እና 10 ደቂቃዎች ላይ በተወሰነ መልኩ በተከላካይ መስመር ሼኪ ሞመንቶች ነበሩ ማለት ይቻላል። ነገር ግን ከአብዛኛው ነገር በዚህ ጨዋታ ላይ ፖዚቲቭ ነው ከኔጌቲቭ ነገሩ። ሆፕፉሊ በቀጣይ ከኢንተርናሽናል ብሬክ በኋላ በሊቨርፑል ጨዋታ ላይ ሩበን አሞሪም በተከታታይ እስካሁን 2 ጨዋታዎችን አለማሸነፉን ተከትሎ ከሊቨርፑል በአንፊልድ ላይ የሚደረግ ጨዋታን አሸንፈው ይህንን መጥፎ ሪከርድ ለዘላለሙ ከመቅረፍ የተሻለ ድል የለምና ሆፕፉሊ በዚህ ጨዋታ ላይ በተለይም ስፔሲፊክሊ በተጫዋቾች ምርጫ የመረጣቸውና የጀመሩ ተጫዋቾችን በአንፊልድ ጨዋታዎች ላይ አስጀምሮ ተጫዋቾቹም እንደዛሬው እንደ ፈርስት ሃፍ ፐርፎርማንስ አድርገው አትሊስት እና አርሰናል እና ሊቨርፑልን ኮምፒት ባናረግ እንኳን ዋንጫውን ለማንሳት ሪሊስቲክ የሆነውን የኤሮፓ ሊግ እንዲሁም ደግሞ የ5ኛ ደረጃን በዚህ ፐርፎርማንሱ ማግኘት መቻል አለበት ብዬ አስባለሁ። ቀደም ብዬ እንዳልኩት በዚህ ውጤት በጣም ኮንፊደንስ ሆኜ ማንቸስተር ዩናይትድ ኢዝ ባክ ማለት ባልችልም አትሊስት ሩበን አሞሪም ወደ ቀልቡ መለስ እያለና በተጫዋቾች ደረጃ የሚመርጣቸውን እንዲሁም ደግሞ የሚያስጀምራቸውን ተጫዋቾች በተወሰነ መልኩ ማወቁ አስደሳች ነው ብዬ አስባለሁ። የእናንተ የጨዋታ ትዝብት ምንድነው? ኮሜንት ላይ አሳውቁኝ። ላይቭን ላይክ ማድረግ እንዲሁም ደግሞ ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግ እንዳትረሱ።